ያደረሳችሁ የእናንተ ልጆች ነውና እዚህ ስለቆምን እናንተ ድጋፍ ነውና ከልብ እናመሰግናለን። በመቀጠል የክብር እንግዳችን የኮምቦልቻ ከተማ አስተዳደር ስፖርት እና ወጣቶች መምሪያ የመክፈቻ ንግግር እንዲያደርጉልን እጋብዛለሁ። እባካችሁ ወደዚህ ጋብዙልን። አመሰግናለሁ። በመጀመሪያ ለብዙ ጊዜያት እነዚህን ብርቅዬ የሆኑ ስፖርተኞች በማሰልጠን ለዚህ የምረቃ ፕሮግራም እንዲደርስ ላደረገው ኢንስትራክተር አብርሃም እንኳን ደስ ያለ ለማለት እወዳለሁ። በመቀጠል ለረጅም ጊዜያት ስልጠናዎች ሲወስዱ ቆይተው ለዚህ ታላቅ ክብር ለታደሉት ስፖርተኞች አሁንም በድጋሚ እንኳን ለዚች ቀን አደረሳችሁ ለማለት እፈልጋለሁ። ከዚህ ባለፈ እንደ ከተማችን በርካታ ወጣት አልባሌ ቦታ በሚውልበት ሁኔታ እናንተ ደግሞ ወላጆች ልጆቻችሁ በዚህ መልኩ በስፖርቱ ተሳታፊ ሆነው ውጤታማ ሆነው ራሳቸውንም ጤንነት ከመጠበቅ ባለፈ ከተማቸውን ብሎም ከከተማ ባለፈ ክልል አገርን በመወከል የሚሳተፉ ስፖርተኞች እንዲፈሩ የእናንተ የወላጆች አስተዋጽኦ አለና እንኳን ለልጆቻችሁ ምርቃን በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ ስፖርት ለአንዲት ሀገር ሁለንተናዊ እንቅስቃሴ ፖለቲካል፣ ኢኮኖሚካል ኦር ማህበራዊ እንቅስቃሴ ጉልህ አስተዋጽኦ ከሚያበረክቱ ወይም ንቁና ብቁ የሆኑ ዜጎች ከማፍራት አንጻር ስፖርት ዋነኛውን ቦታ ይዛል። ከስፖርትም ደግሞ የቤት ውስጥ ስፖርቶች ለሀገር ህልውና ከሚጠበቅባቸው የሀገር ሉዓላዊነት ከሚጠበቅባቸው ምናልባት አየር ወለድ፣ ኮማንዶ፣ ስፓርታ ምናምን እያለ የምንከፋፈላቸው የውትድርና ሂደቶች ከቤት ውስጥ ስፖርት የወጡ ናቸውና እነዚህ ልጆች አሁን ለምናስባት ምናልባትም አገራችን አሁን ላይ እንደ አጀንዳ ለያዘችው የአሰብ ጉዳይ የህልውና ጉዳይ ነውና ያንን ነገር ከማስከበር አንጻር የእነዚህ ልጆች ሚና ከፍ ያለ ነውና እነዚህን ስፖርተኞች በማሳደግ ከፍ በማድረግ የሀገር ሉዓላዊነት እንዲጠብቁ የማድረግ ድርሻ ከኛ ይጠበቃል። ሚጣናት ገብቷት ያጨበጨበችላችሁ መጀመሪያ ይሄንን መድረክ ይሄን ያልካልኩኝ ይሄንን መድረክ እንዲከፍት የምጋብዘው አንድ ወጣት አለ። ምናልባትም እዚህ የምታዩዋቸውን ስፖርተኞች እዚህ እንዲደርሱ ያደረገ ቅርብ ጊዜ የኢንስትራክተርነት ማዕረግ ያገኙናሉ። ኢንስትራክተር ኤፍሬም፣ ኢንስትራክተር ነብዩ፣ ኢንስትራክተር አብርሃም አምስተኛ ዳን ፈተናቸውን አልፈው እዚህ ደረጃ እንዲደርሱ ጉልህ አስተዋጽኦ ያበረከተ አንድ ወጣት አለና ይህን መድረክ እንዲከፍት የምጋብዘው ኢንስትራክተር ኡስማን ነው ማለት ነው። እሱን ወደ መድረክ ኢንስትራክተር ሰንሴ ኡስማን አህመድ አንዴ ለምንድነው ዝቅ ብለው ንግግር የሚያደርጉት ለምንድነው ከፍ ብለው የማይደረገው የሚል ከስቴጅ አስተያየት እየመጣ ስለሆነ ከይቅርታ ጋር ወደ እሺ በመጀመሪያ አመሰግናለሁ። ያው
እቺ የከተማችን ስፖርት ቤት ኃላፊያችን ነው። ሁልጊዜ በእንዲህ አይነት ምርቃት ላይ አይጠፋም። የተለያዩ ወንድማዊ ምክሮችን እንዲሁም ደግሞ የተለያዩ ነገሮች ጫና እያደረገ የቻለውን ጥረት እያደረገ ነው ለዚህ ለቤት ውስጥ ስፖርት እና ለሌሎችም ማለት ነው። ስለዚህ አንተንም ሌሎች መስሪያ ቤት የመጣችሁትን ከልብ እያመሰገንን በመጀመሪያ እንኳን አደረሳችሁ ለዚህ ቀን ማለት ነው። ይሄን ቀን ያው ስፖርተኛ ሆኖ ኦር ደግሞ እንደዚህ አይነት የቤት ውስጥ ስፖርት ላይ እየሰራ የሚመረቅ ሰው ነው በደንብ የሚያውቀውና ይሄ ቀን ማለት ለተመራቂ ተማሪዎችና ወላጆች ልዩ ቀን ስለሆነ እንኳን አደረሳችሁ ለማለት እወዳለሁ። እንዲሁም አመሰግናለሁ። በመቀጠል የአብርሃም የኢንስትራክተር አብርሃም የአራተኛ ዳን በቅርቡ ነው የያዘውና ዛሬም እንደዚሁ የሱም ጭምር ምርቃኑ ነው ብዬ ነው የማስበው። ቅድም አስቼ እንደተናገረው ነብዩ ኤፍሬምን ጨምሮ ሶስቱ በከተማችን ደረጃ የአራተኛ ዳን ባልተቤት ሆነዋል። ስለዚህ ይሄ ለሁላችንም ኩራት ነው፣ ለኔም ትልቅ ኩራት ነውና ለእነዚህ ልጆች ሞቅ ያለ ሞራል እንድትሰጣቸው እፈልጋለሁ። ምክንያቱም ትልቅ በር እየከፈቱ ነው። በእርግጥ እኔ ነኝ ያስተማርኳቸው፣ ግን ደግሞ ከዛም ካስተማርኳቸውም በላይ ጥሰው እያለፉ ትልልቅ ነገሮችን እያሳዩን ስለሆነ ለእነዚህ ልጆች ክብር ይገባቸዋል። እነሱን እየተከተላችሁ ደግሞ ሌሎቻችሁ ነገር እንድታደርጉ መልእክት ነው። ከዛ ውጭ ግን ይሄ ፕሮግራም ለብቻ የነበረ ፕሮግራም ነው። ለብዙ ዓመት በካራቴ ደረጃ ተቋርጦ የነበረ ነው። አብርሃም አስጀምሮታል። በዚህ አጋጣሚ ይሄ ታታሜ ወይም ስናወዳደርበት የነበረ እዚህ ብሔራዊ አዳራሽ ላይ ለመጀመሪያ ጊዜ ነው ለምርቃን ሲበቃ በኮምቦልቻ ደረጃ ማለት ነው። ዛሬ አዲስ ነገር ይዞልን መጥቷል። በዚህ አጋጣሚ ይሄ ታታሜ የምናውቀው ድሮ አዲስ አበባ መላ ኢትዮጵያ ስንሄድ ነበር እንዲህ ሁላ እና ከዛ ወደ ክልል መጣ፣ ከዛ ደግሞ ወደ ከተማ መጣ። ለምርቃን ግን ገና ዛሬ ያው ኮምቦልቻ ላይ እየተመረቀ ነው። ስለዚህ ይሄ አዲስ ነገር ነው። በእርግጠኝነት አዲስም ነገር ይዘውልን እንደመጡ ተስፋ እናደርጋለን። ብዙ አላውራ አስቼ ብዙ ነገር ስለነገረ ለሁሉም ነገር አመሰግናለሁ። ቴንኪዩ። እሺ ክቡራትና ክቡራን እንግዶቻችን አሁን ወደ ካራቴ አይደል? ካራቴ ቆና እስኪ ካራቴ ፈልጋችሁ የናፈቃችሁ እስኪ እጃችሁን አጨብጭቡ። እሺ ከዚህ በመቀጠል ወደ የተከበሩ ኢንስትራክተር ማስተር አብርሃምም ወደ ቦታቸው እንዲገቡ በጭብጨባ ሸኙልን።